ሰላም ለእናንተ ይሁን። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ሁላችሁም ይህንን ዩቲዩብን ሰብስክራይብ ማድረጋችሁ እንዳይረሳ፣ ለሌሎች እንዲደርስ ሼር አድርጉ። ቀጣይ የተለያየ መልእክቶችን ይዤ ወደ እናንተ እመጣለሁ። ክብር ለኢየሱስ ይሁን። እስኪ አንዴ ይህንን ቪዲዮ እንመልከት። አያችሁ፣ ይሄ ቪዲዮ ይችን ንስር ይህንን አሳ ለመያዝ በውሃ ውስጥ ገብታለች። ነገር ግን ስትታገል ቆየች። ተስፋ አልቆረጠችም። ብዙ ታግላለች። እስከ መጨረሻዋ ያማረ ግን ሆነ። መጨረሻው ግን በስኬት ነው ወጣችው። የያዘችውን ግን አልለቀቀችም። አንዳንድ ሰዎች ጀምረን ቻሌንጅ ስለበዛብን የጀመርነው ነገር እናቆማለን። የጀመርነውን አገልግሎት እናስቆማለን። የጀመርነውን ስራ እናስቆማለን። ቻሌንጆች አሉ። ቻሌንጆች ለክብር ያበቃል እንጂ አይጥልም። ብዙ ቻሌንጆች ቢበዛባችሁ፣ ነገር ግን የያዛችሁት ነገር የያዛችሁትን እውነት ይዛችሁ የያዛችሁትን ነገር ተስፋ ሳትቆርጡ እስከ መጨረሻ ትጉ። መጨረሻችሁ የበረከት ይሆናል። ያ ከእጃችሁ የያዛችሁት ነገር እንዳትለቁት። ከእጃችሁ የያዛችሁት ነገር ድንገት በትጋት ስትሞካከሩ እግዚአብሔር ኃይል ይሆናል። እየሞከርክ እግዚአብሔር ጉልበት ይሆናል። ተስፋ ሳትቆርጥ የጀመርከውን ነገር ተስፋ ባለመቁረጥ በትጋት በጽናት ከቆየክ እግዚአብሔር ጣልቃ ይገባላል። እግዚአብሔር ይረዳላል፣ አቅም ይሰጣል። ይችን ንስር በሚገርም ሁኔታ ስትታገል ስትለፋ ነው የምታዩት። ነገር ግን እንዳያችሁ ብዙ ለፍታለች፣ ብዙ ሞክራለች፣ ግን አልለቀቀችም የያዘችው። የውሃው ግፊቱ አስቡት፣ የአሳው ክብደቱ። ነገር ግን ባለም በጽናት ቀጠለች። በመጨረሻው ግን ይዛ ተነሳች። እንዲሁ በቃ ለባረካችሁ፣ መጨረሻችሁ ያማረ ይሆንላችሁ። የአገልግሎታችሁ መጨረሻ ያማረ ይሆንላችሁ። ሰርታችሁ መጨረሻችሁ ያማረ ይሆንላችሁ። ጀምራችሁ መጨረስ ይሆንላችሁ። ጀምራችሁ ጨርሱ። አገልግላችሁ እስከ መጨረሻ በመከናወን በድል ጨርሱ። ብዙ ሰዎች ጀምራቸው ፍጻማቸው ሳያምር ይቀራል። መንፈሳዊ ሕይወት ላይም እንደዚህ ብዙ ነገሮች ይገጥማል። የጀመራችሁት ሩጫችሁ በኢየሱስ ስም በክብር ማጠናቀቅ ይሁንላችሁ፣ በድል ማጠናቀቅ ይሁንላችሁ። የጀመራችሁ ነገር ያለ ስጋት ያለ ፍርሃት ቀጥሉ። እግዚአብሔር ኃይል ጉልበት ይሰጣችኋል፣ ብርታት ይሰጣችኋል። እግዚአብሔር ጸጋውን ያበዛላችኋል። የያዝከው ነገር ከእጅ እንዲወጣ አታድርገው። የያዝከውን ጸጋ አጥብቄ ያዘው። የያዝከውን በረከት አጥብቄ ያዘው። አንድ ቀን በክብር ትወጣለህ። እዛ ከተያዝክበት እዛ ግፊት ውስጥ፣ እዛ ማዕበል ውስጥ፣ እዛ ሞገድ ውስጥ ጸንተህ ቁም። እግዚአብሔር ኃይል ይሆናል። እግዚአብሔር ብርታት ይሆናል። በኢየሱስ ክርስቶስም ባረካችኋለሁ። ይህ ጸሎት በሕይወታችሁ ላይ እንዲፈጸም ጸልያለሁ። መጨረሻችሁ የክብር የድል የበረከት እንዲሆን ጸልያለሁ። የመጨረሻችሁ ያማረ እንዲሆን ጸልያለሁ። መጨረሻችሁ ስኬት እንዲሆን ጸልያለሁ። መጨረሻችሁ የበረከት እንዲሆን ጸልያለሁ። መጨረሻችሁ የድል እንዲሆን ጸልያለሁ። መጨረሻችሁ ያማረ እንዲሆን በኢየሱስ ክርስቶስም ጸልያለሁ። መጨረሻዬ በሉት ያማረ ይሆናል በሉት። ጌታ ኢየሱስ ይባርካችሁ። ቪዲዮ ለብሎች እንደስ ሼር ማድረጋችሁ እንዳይረሳ። ተባረኩልኝ።